ከአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንታ ባተ አንደኛ ኮር ከአጼ ፋሲል ክፍለ ጦርና ጣና ግላውዲዮስ ክፍለ ጦር የተሰጠ የጋራ የሀዘን መግለጫ። ግንቦት 12 2017 ዓ.ም የአማራ ሕዝብ የህልውና ትግል መሪ የሆነው ፋኖ ባደረጋቸው መራር ተጋድሎዎች የፋሽስቱ ስርዓተ ቀብር በመፋጠን ላይ ይገኛል። ፋሽስቱ የብልጽግና አገዛዝ በአማራ ሕዝብ ላይ ያወጀውን ጦርነት ለመመከት በተደረገው ተጋድሎ የጥላትን የሰው ኃይል ቋት ያመናመነ ድል ተመስግቧል፣ ቀፎም ቀርቷል። ይህም ሆኖ ስርዓተ ቀብሩ ላይ የሚገኘው ፋሽስታዊ ቡድን በጣረ ሞት ሆኖ እየተወራጨ ይገኛል። ግንቦት 5 2017 ዓ.ም በማዕከላዊ ጎንደር ዞን አለፋ ወረዳ ልዩ ስሙ አህያ ጫንቃ ቦታ በወንድሞቻችን ላይ በደረሰው ጉዳት እጅጉን አዝነናል። ከጣና ግላውዲዮስ ክፍለ ጦር አንደኛ ጌታቸው ውዴ፣ ሁለተኛ እስቲበል አለሙ፣ ሶስተኛ በየበሩ አበረ፣ አራተኛ አይላላም ጋሻው፣ አምስተኛ ስማቸው መንበር፣ ስድስተኛ እንዳውቅ አሌ፣ ሰባተኛ አለሙ ጓንዴ፣ ስምንተኛ አየነው አክሊል፣ ዘጠነኛ አበበ ጥጋቡ፣ አስረኛ ዮሐንስ አራጋው ሲሆኑ ከአጼ ፋሲል ክፍለ ጦር አንደኛ ጌታቸው አይቸው፣ ሁለተኛ ጠግነው በሪሁን፣ ሶስተኛ ብርሃን ምትኩ፣ አራተኛ ሸጋው አወቀ፣ አምስተኛ ያበባል ታከለ፣ ስድስተኛ ደመቀ አለም ነው፣ ሰባተኛ ታክሎ ገብሬ በክብር መስዋዕትነትን ተቀብለዋል። ትግል በባህሪው በመስዋዕትነት የታጀበ በመሆኑ የወንድሞቻችንን መስዋዕትነት ከእስካሁኑ ተጋድሎቻችን ከፍ ባለ ልህ እና ቁጭት ጣረሞት ላይ ያለውን ፋሽስታዊ ቡድን ጨርሰን ለመቅበር አምርረን እንታገለዋለን። በትግል አጋር የፋኖ ጓዶቻችንና የስጋ ወንድሞቻችን ላይ ባለፋጣ ቁሳ ልዩ ቦታው አህያ ጫንቃ የፈሰሰውን ደም በእጥፍ እንበቀላለን። ይህንንም በትግሉ ሰማዕታት ስም ቃል እንገባለን። በሌላ በኩል ይህን አጋጣሚ ተጠቅመው የሴራ ድራቸውን ያደሩ ሁለት ኃይሎችን እየተመለከትን ነው። በአንድ በኩል ዋናው ጥላት የፋሽስቱ ቡድን የፕሮፓጋንዳ ክንፍ የአማራ ሕዝብ የህልውና ትግል ለመበተን ወንድም በወንድሙ ላይ እንዲነሳ አቅዶ የፕሮፓጋንዳ ሩጫ ላይ ይገኛል። ነገር ግን ትላንት ያልተሳካ የጥላት ሙከራ ዛሬ ፈጽሞ ሊሳካ አይችልም። ሁለተኛው ኃይል አጋጣሚውን በመጠቀም የግል ፍላጎታቸውን ለማሳካት የሚሯሯጡ ጥቂት ሰዎች ናቸው። እነዚህ አካላት ከዚህ አስነዋሪ ድርጊታችሁ እንድትቆጠቡ ለአማራ ሕዝብ ህልውና በዱር በገደሉ በተዋደቁ ወንድሞቻችን ደምና አጥንት ስም እንጠይቃቸዋለን። በወንድም እህት ደም የሚሰራ ፖለቲካ የለም። ባለፋጣ ቆሳ አህያ ጫንቃ አካባቢ የፈሰሰውን የትግልና የስጋ ወንድሞቻችን ደም በእጥፍ እንበቀላለን። የትግልና የስጋ ወንድሞቻችን ደም በእጥፍ ለመበቀል ለምናደርገው ውጊያ በሁሉም ቀጠና የሚገኘው ኃይል ራሱን ዝግጁ ያድርግ። በሁሉም ቀጠና የምትገኙ የአማራ ትግል ወንድሞቻችን መላ የፋኖ ኃይል ዘመቻ አህያ ጫንቃ በሚል የሰየምነውን ዘመቻ እንድትቀላቀሉ ጥሪ እናቀርባለን። ታጋይ ይሰዋል፣ ትግል ይቀጥላል። ዘመቻ አህያ ጫንቃ ቦታ። ድል ለፋኖ፣ ድል ለአማራ ሕዝብ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አጼ ፋሲልና ጣና ግላውዲዮስ ክፍለ ጦሮች ግንቦት 12 2017 ዓ.ም